በግርማ ሞገሱ የሚታወቅ የአሜሪካው ፕሬዝዳንታዊ አውሮፕላን ኤር ፎርስ ዋን ፕሬዝዳንት ትራምፕን ከፈረንሳይ ወደ አሜሪካ ከመለሰ በኋላ የመጨረሻው በረራ መሆኑን ተሰምቷል። ፕሬዝዳንት ትራምፕ ከኳታር መንግስት ያገኙትን ቅንጡ የ$400 ሚሊዮን አውሮፕላን የተደረገለት ማሻሻዮች መጠናቀቃቸውን ተከትሎ አሮጌው ኤር ፎርስ ዋን ጡረታ እንዲወጣ አዘዋል። ውድ የአንኳር ዜና ቲዩብ ተከታታዮቻችን አብራችሁን ከቆያችሁ ስለዚህ በወርቅና በእንቁ ስለተንቆጠቆጠው አዲሱ ኤር ፎርስ ዋን የምንነግራችሁ አለ። አብራችሁን ቆዩ። አሜሪካ መሪዋን ይዛበት የምትጓዝበት አውሮፕላን ዝም ብሎ አውሮፕላን ብቻ አይደለም። እጅግ ምስጢራዊ ከሆነ አሰራሩ ጀምሮ የታጠቃቸው ዘመናዊ ቴክኖሎጂዎች አውሮፕላኑን ተንቀሳቃሹ የዋይት ሀውስ ቤተ መንግስት እንዲባል አሰኝቶታል። አውሮፕላኑ ማንኛውም የአሜሪካ ፕሬዝዳንት ምድር ላይ ሆኖ መስራት የሚያስችለውን ስራ ሁሉ እንዲሰራ የሚያስችሉ ሁኔታዎች ተሟልተውለታል። ምድር ላይ ያለውንና ቤተ መንግስቱን የሚያስንቁ ፕሬዝዳንታዊ ቢሮዎችና መሰብሰቢያ አዳራሾች ጭምር በአውሮፕላኑ ላይ አሉ። አውሮፕላኑ አየር ላይ ያለ ነዳጅ መሙላት ከመቻሉ ባሻገር ከማንኛውም የኤሌክትሮማግኔቲክና ሚሳኤል ጥቃት ማምለጥ የሚያስችል አቅምም አለው። እስኪ ይህንን ግዙፍ አውሮፕላን በክፍሎች እየለየን ያካትታቸውን ቴክኖሎጂዎች በዝርዝር እናስቃኛችሁ። ከአውሮፕላኑ የመከላከያ ስርዓትና ደህንነት ስንጀምር ይህ አውሮፕላን የኒውክሌር ጦር መሳሪያ ፍንዳታንም ሆነ የኒውክሌር ጨረርን እንዲቋቋም ተደርጎ ነው የተሰራው። ይህ ብቻ አይደለም። በማንኛውም ቀውስ ውስጥ የአውሮፕላኑ የኤሌክትሮኒክስ መሳሪያዎች ደህንነታቸው ተጠብቆ መስራት የሚያስችላቸው የደህንነት ስርዓት አውሮፕላኑ ተገጥሞ ኤር ፎርስ ዋን ገና ሚሳኤሉ ሲተኮስ ማነፍነፍ የሚያስችለው አልትራቫዮሌት መሳሪያ የተገጠመለት ሲሆን ሚሳኤሉን ማክሸፍ የሚያስችሉ የሌዘርና ሌሎች ስርዓቶችም እንዳሉት ይነገራል። ኤር ፎርስ ዋን ተንቀሳቃሹ ዋይት ሀውስ እንዲባል ያስቻሉት ሌሎችም አስደናቂ ባህሪያት አሉት። አውሮፕላኑ የተሟላ ሆስፒታል በውስጡ የሚገኝ ሲሆን የሀገሪቱ ፕሬዝዳንት በተጓዙ ቁጥርም አብረዋቸው የሚጓዙ የበቁና የላቁ የሕክምና ባለሙያዎች አሉ። ሐኪሞቹ የፕሬዝዳንቱን የደም አይነትና አስፈላጊ የሆኑ መድኃኒቶች ሁሉ ይዘው ነው ሁሌም ከፕሬዝዳንቱ ጋር የሚበሩት። በአንድ ጊዜ 100 የሚደርሱ ሰዎችን መመገብ የሚያስችሉ 2 ምግብ ቤቶችም በኤር ፎርስ ዋን ላይ ይገኛሉ። ኤር ፎርስ ዋን ደህንነታቸው የተጠበቀ ከ85 በላይ ስልኮችና የቪዲዮ ኮንፈረንስ ማካሄድ የሚያስችሉ ከ20 በላይ ቴሌቪዥኖች አሉት። ይህ ብቻ አይደለም። ፕሬዝዳንቱ መሬት ላይ ቤተ መንግስታቸው የሚገኘው ሲቹዌሽን ሩም ወይም ወታደራዊ ትእዛዝ መስጫ ክፍል በአውሮፕላኑ ላይም የሚገኝ ሲሆን ይህም ፕሬዝዳንቱ ከ45000 ጫማ ርቀት ላይ ሆነው ወታደራዊ ትእዛዝ መስጠት ያስችላቸዋል። ፕሬዝዳንቱ ሀገራቸው የኒውክሌር ጦር መሳሪያን እንድትጠቀም ትዕዛዝ የሚሰጡ ብቸኛው ሰው እንደመሆናቸው ይህንን ትዕዛዝ መስጠት የሚያስችላቸው ክፍልና ቁልፍ በአውሮፕላኑ ላይ ይገኛል። ኤር ፎርስ ዋን በአይነቱ አንድ አውሮፕላን ብቻ አይደለም። ሌሎች 2 የተሻሻሉ ተመሳሳይ አውሮፕላኖች እንደሚገኙም ይታወቃል። ኤር ፎርስ ዋን አውሮፕላን አየር ላይ ያለ ነዳጅ መቅዳት የሚችል መሆኑን ተከትሎም በማንኛውም የችግር ወቅት ፕሬዝዳንቱን አስፈላጊ እስከሆነበት ጊዜ ድረስ አየር ላይ በማቆየት ደህንነታቸውን ማስጠበቅ ያስችላል። ታዲያ ላለፉት 35 ዓመታት የአሜሪካን ፕሬዝዳንቶች ያገለገለውን ይህንን አውሮፕላን አርጅቷል በሚል ለመቀየር ጥረት የጀመሩት ፕሬዝዳንት ትራምፕ ህልማቸው ሳይሳካላቸው ነበር ከስልጣን የወረዱት። ሆኖም አሁን ላይ ፕሬዝዳንቱ ዳግም ወደ ዋይት ሀውስ ከተመለሱ በኋላ ይህንን ህልማቸውን ማሳካት ያስቻላቸው አንድ አጋጣሚ ከወራት በፊት ተከስቶ ነበር። ትራምፕ ወደ ዋይት ሀውስ እንደተመለሱ በ3 የመካከለኛው ምስራቅ ሀገራት ጉብኝት ባደረጉ ጊዜ የኳታር መንግስት ዋጋው $400 ሚሊዮን የሚገመት እጅግ ቅንጡ አውሮፕላን ለፕሬዝዳንት ዶናልድ ትራምፕ በስጦታነት አበረከተ። ፕሬዝዳንት ትራምፕም በጥቂት ወራት ውስጥ ይህንን ቦይንግ 747 አውሮፕላን ወደ ኤርባስ ዋን አውሮፕላን መቀየር የሚያስችል ማሻሻያዎች እንዲካሄዱበት አድርገዋል። ፕሬዝዳንት ትራምፕ ይህንን አዲሱን ኤር ፎርስ ዋን ሰሞኑን በይፋ ያስተዋወቁ ሲሆን ለረጅም ዓመታት የሚታወቅበትን ሰማያዊ ቀለምም በመቀየር በቀይና በደማቅ ሰማያዊ ቀለም እንዲዋብ አስደርገውታል። ፕሬዝዳንቱ አውሮፕላኑን ለእይታ ሲያቀርቡም ይህ አውሮፕላን ማንም ባላለመው መልኩ ቅንጡ በሆነ ሁኔታ ወደ ተንቀሳቃሽ ዋይት ሀውስ ቤተ መንግስትነት መቀየሩን ተናግረዋል። ትራምፕ ይህንን አውሮፕላን በቀጣይ ወር በቱርክ አንካራ ለሚካሄደው የኔቶ ጉባኤ እንደሚጓዙበት ጠቁመው ከዚያ በኋላም ወደ ቻይና ይዘውት እንደሚበሩ ጠቁመዋል። የድሮ ኤር ፎርስ አውሮፕላን ከዚህ በኋላ አገልግሎት እንደማይሰጥ የተናገሩት ትራምፕ አሁን ከኳታር በስጦታ ተረክበውት ማሻሻያ ያደረጉበትን አውሮፕላን የሚስተካከል ፕሬዝዳንታዊ አውሮፕላን በዓለማችን ላይ አይኖርምም ብለዋል። ምንም እንኳን ብዙዎች ሲቃወሙት የነበረ ቢሆንም ፕሬዝዳንት ትራምፕ ከግል አውሮፕላኖቻቸው ጋር ተመሳሳይ የሆነ ቀለም አዲሱን ኤር ፎርስ ዋን ማስቀባታቸው እንደሚያኮራቸውም ተናግረዋል። ይህ የኳታር ስጦታ የአሜሪካን ፕሬዝዳንታዊ አውሮፕላኖች በሚፈልጉት የጥንቃቄ ደረጃ ማሻሻያዎች ተደርገውለት ለበረራ ዝግጁ መሆኑም ነው የተመለከተው። አውሮፕላኑ ላይ የተደረገው ማሻሻያም አውሮፕላኑ የተገዛበትን $400 ሚሊዮን ያህል ወጪ እንዳስወጣ ነው የተሰማው። ፕሬዝዳንት ትራምፕ በመጀመሪያ የስልጣን ዘመናቸው ወቅት አዲስ የኤር ፎርስ ዋን አውሮፕላን ከአንድም 2 እንዲመረቱና እርሳቸው የመረጡትን ቀለም እንዲቀቡ ወስነው ነበር።
ሆኖም እርሳቸው ከስልጣን ሲወርዱ ወደ ስልጣን የመጡት ጆ ባይደን ይህንን የትራምፕን የቀለም ምርጫ ውድቅ ቢያደርጉም አሁን ላይ ወደ ስልጣን የተመለሱት ትራምፕ እየተመረቱ ያሉትን የኤርፎርስ ዋን አውሮፕላኖች በመረጡት ቀለም እንዲመረቱ አዘዋል። የቦይንግ ኩባንያ አዲስ እየተገነቡ ያሉትን የኤርፎርስ ዋን አውሮፕላኖች አምርቶ በመጨረስ በፈረንጆቹ 2028 ለዋይት ሀውስ እስኪያስረክብ ድረስ ፕሬዚዳንት ትራምፕ ይህንን የተሻሻለውን የኳታር ቅንጡ አውሮፕላን የሚጠቀሙ ይሆናል ተብሏል።